ሰላም ሰላም እንዴት አላችሁልኝ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዝት ይበል። ዛሬ ደግሞ የ54 ሀገራት መሰብሰቢያ በሆነው አፍሪካ ህብረት ፊት ለፊት ተገኝቻለሁ። ምን ይዘህልን መጣህ አትሉኝ? አፍሪካ ህብረት ፊት ለፊት ግንባታው 75% የደረሰ በጣም ሌክዠሪ የሆነ አፓርትመንት ይዤላችሁ መጥቻለሁ። ስለ ሳይቱም ስለ ሎኬሽኑም በጣም ጥልቅ የሆነ መረጃ ሰጣችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አሁን ወደ ሳይታችን ገብተናል። እንግዲህ በደንብ ስለ ሎኬሽኑ ዲቴል ነገር እናወራለን፣ ስለ ሳይቱም በተመሳሳይ ማለት ነው። ስለዚህ ይሄ ሎኬሽን እንግዲህ አፍሪካ ህብረት ፊት ለፊት ነው፣ የማይደገም አይነት ሎኬሽን ያለ ነው። የመንገድ አክሰሱ እንግዲህ ምንድነው? በዚህ ጋር ቀጥታ ሜክሲኮ ነው የሚያወጣው። በታች በኩል ደግሞ የሚካኤል እስረኛው ሚካኤል የሚባለው ማለት ነው ወደ ብስራተ ገብርኤል መሄጃ ነው ያለው። ከጀርባችን ቡልጋሪያ አለ ማለት ነው። ስለዚህ ለምንም ቦታ ሴንተር ነው ማለት ነው። ለብስራተ ገብርኤል ቅርብ ነው፣ ለቦሌ ቅርብ ነው፣ ለሜክሲኮ ቅርብ ነው፣ ለቄራ ቅርብ ነው፣ ለሁሉም ማለት ነው። ስለዚህ ሁሌ እንደምላችሁ ሎኬሽን ነው እኛ የምንሸጠው። ሰው መግዛት ያለበትም ሎኬሽን ነው። እሱ ስለሆነ ትልቁ ቫልዩ ማለት ነው። ለማከራየት ቢባል ለመኖር ቢባል ፕላስ ደግሞ ነገ ከነገ ወዲያ ሪሴል አድርገው ቢባል እንኳን ሪል ስቴት ለመግዛት ከታሰበ የመጀመሪያ መገዛት ያለበት ሎኬሽን ነው። ትልቁ ቫልዩ እሱ ስለሆነ ማለት ነው። ስለዚህ እኛ ደግሞ በጣም ተመራጭ ሊደገም ነገ ከነገ ወዲያ ሊገኝ የማይችል ሎኬሽን ነው አፍሪካ ህብረት ፊት ለፊት ማለት ነው። ስለዚህ እንግዲህ ይሄ መስመር ወደ ሳር ቤት ኤሪያ ይሄ ሳር ቤትም ጭምር ነው አፍሪካ ህብረት የሚባለው ማለት ነው። በጣም ትልልቅ ሚኒስቴሮች እዚህ አካባቢ ይኖራሉ። ኢንተርናሽናል ሆቴሎች አሉ፣ ኢንተርናሽናል ትምህርት ቤቶች አሉ፣ ሆስፒታሎች አሉ አካባቢው ላይ ማለት ነው። ስለዚህ ሁሉን ነገር ያቀፈ ነው እና ለመኖሪያ በጣም ዲሰንት ነው። ሃይ ክላስ የሆኑ ሰዎች ናቸው እዚህ አካባቢ የሚኖሩት ማለት ነው። ከዛ ውጭ ከሴኩሪቲ አንጻር በጣም ሴኩርድ የሆነ ሎኬሽን ነው። ስለዚህ ፕሮፐርቲ እንደው ኦውን ለማድረግ ሲታሰብ ሴኩሪቲ መታሰብ አለበት። አካባቢው ላይ ምን አለ፣ የልጆች ትምህርት ቤት አለ ወይ፣ ሆስፒታል አለ ወይ የሚሉት ነገሮች፣ የሃይማኖት ተቋማቶች አሉ ወይ የሚሉት ነገሮች ሁሉን ነገር መታሰብ አለባቸውና ግዴታ ስለሆነ ስለዚህ እንደ ሬንት ሲታሰብ ደግሞ እዚህ አካባቢ እንደ ኢንቨስትመንት ሲታሰብ የሚገርም ሬንት ቫልዩ ነው ያለው። አንደኛ ይሄ ታርጌት ከስተማሪያችን ማን ነው ተብሎ ይታሰባል። የአፍሪካ ህብረት ዲፕሎማቶች እንግዲህ ለስብሰባ ከ3 ወር ሜቢ ከ4 ወር እስከ 6 ወር መተው አሳይመንትም ለመስራት ለምንም ለስብሰባ እዚህ ጋር መተው ፋሚሊያቸውን ይዘው ይቆያሉ ማለት ነው። ስለዚህ በዛ ታይም ርቀው መሄድ አይፈልጉም። እዚያው አካባቢ ነው መከራየት የሚፈልጉት። ምክንያቱም ከሴኩሪቲ አንጻር ትራንስፖርቴሽኑ አለ ምናምን ብዙ ነገር እንትን ይላቸዋል። ስለዚህ ከዚህ ወጥተው እዚህ ጋር ነው መኖር የሚፈልጉት። ሆቴል ላይ በጣም ኮስት እየሆነ ነው አሁን ላይ ያለው ማርኬት ማለት ነው። ስለዚህ ፈርኒሽድ የሆነ አፓርትመንት በጣም ቤስት ነው እንደ ሬንት ማለት ነው። ከዛ ውጭ ሪሴል ሊደረግ ቢባል እንኳን ዛሬ ያለው ማርኬት በጣም እኛ ደግሞ በማስታወቂያ ዋጋ ነው አሁን እየሸጥን ያለው ነው። ፕራይሳችን በጣም ቅናሽ ነው። ስለዚህ በዚህ ሎኬሽን በዚህ ፕሮግረስ በጣም ቅናሽ የሆነ ዋጋ ነው ያወጣነው። ስለዚህ እኛ እንደ ፕሮሞሽናል ፕራይስ ብለን ያወጣነው ዋጋ አለ። ነገ ከነገ ወዲያ ቆይቶ ከ6 ወርም ከ1 ዓመትም በኋላ ልሽጠው ቢባል በጣም የሚገርም ፕሮፊት ይዞ መውጣት ይቻላል ማለት ነው። ስለዚህ እንደዚህ አይነት መንደር ላይ እንደዚህ አይነት አካባቢ ላይ ፕሮፐርቲ ኦውን ማድረግ በጣም የሚገርም ሀሴት እንደመያዝ ነው የሚሆነው ማለት ነው። ስለዚህ ይሄ ድልም እንዳያመልጣችሁ በደንብ ደንበኞቼ በጣም አደራላችኋለሁ። ጥሩ ነገሮች አሉ። ቤቶቹን ደግሞ ዲቴል ነገር በደንብ አወራችኋለሁ። በቀጣይነት እንደዚህ አይነት ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ስለዚህ ምንድነው ደግሞ ፕሮጀክቱ አጠቃላይ ፕሮጀክቱ 1750 ካሬ ላይ ነው ያረፈው። G+23 ነው ወደ ላይ 23ኛ ፍሎር ላይ ቴራስ አለው። ኮሚናል ቴራስ ማለት ነው። ደስታም ሀዘንም ሲኖር እዛ ጋር መጠቀም የሚቻልበት አይነት ቴራስ አለው። ከዛ ውጭ ወደ ታች 3 ቤዝመንት አለው የመኪና ፓርኪንግ። ደን ግራውንድ ፍሎሩና ፈርስት ፍሎሩም ፓርኪንግ ነው የሚሆነው። ስለዚህ አጠቃላይ 5 ወለል የመኪና ፓርኪንግ አለው ማለት ነው። ብዙ ጊዜ ሪል ስቴት ላይ የፓርኪንግ ኢሹ አለና ለኛ ግን እዚህ አካባቢ የትም የፓርኪንግ ውጭ ላይ ማቆምም አይቻልም፣ ስፔስ የለም።
ስለዚህ ግዴታ ህንጻው ስር ቤታቸው ስር ነው መቆም ያለበት ማለት ነው። ስለዚህ ለአንድ አባወራ አንድ አሳይንድ የሆነ ፓርኪንግ አለ ማለት ነው። በቪኤት ስታንዳርድ ወደ 15 ካሬ የሚሆን ፓርኪንግ ስፔስ ይሰጣል ማለት ነው። ስለዚህ ፓርኪንግ ኢሹ ሁሉም አባወራ ፓርኪንግ ይሰጠዋል ማለት ነው። 5 ወለል ስላለ በቂ የሆነ ፓርኪንግ አለ። ከዛ ውጭ ሰከንድ ፍሎር ላይ ምንድነው ያለው ላይክ ብራንድ ሾፕ እና የፕሮፐርቲ ማኔጅመንት ኦፊስ ይኖራል። ላይክ ሜንቴናንሱን፣ ሴኩሪቲውን፣ ጽዳቱን ምናምን ማኔጅ የሚያደርገው ሁለተኛ ፍሎር ላይ ይኖራል ማለት ነው። ደን ሰርድ ፍሎር ላይ ሪክሬሽን ሴንተር አለ። በጣም የሚገርም የቢልዲንጉን ቫልዩ በጣም አድ የሚያደርግ ሌክዠሪ የሆነ ነገር አስበናል እዛ ጋር ማለት ነው። ምንድነው የታሰበው እስከ 3ኛ ፍሎር አንድ ህንፃ ሆኖ ያድጋል 1750 ካሬ ማለት ነው። ደን 3ኛ ፍሎር ላይ ግን ስፕሊት ያደረጉና ሁለት ህንፃዎች ይሆናሉ። በሁለቱ ህንፃ መሃል የ11 ሜትር ጋፕ ይኖረዋል ማለት ነው። ስለዚህ ትልቅ የሆነ ኦፕን ዳውን አለው። እዛ ኦፕን ዳውኑ ላይ ምንድነው 3ኛ ፍሎሩ ላይ መዋኛ ገንዳ አለው ማለት ነው። መዋኛ ገንዳ ነው የሚፈጠርለት። ደን ሙሉ ፍሎር ጂምናዚየም አለ። ወደ አፍሪካ ህብረት ፌስ የሚያደርግ በጣም ትልቅ የሆነ ስታንዳርዱን የጠበቀ ጂም አለው ማለት ነው። ከዛ ውጭ ለሴት ለወንድ ስፓ አለ እዛው 3ኛ ፍሎር ላይ። እንደ ዴይ ኬር ነገር አለው። ዴይ ኬሩም ለምንድነው የታሰበው እንግዲህ አንዳንድ እናቶች ዋና መግባትም ከፈለጉ ፕላስ ደግሞ ጂምን መስራት ከፈለጉ ስፓን መጠቀም ከፈለጉ ልጆቻቸውን እዚሁ ቢልዲንጋቸው ላይ እንደ ዴይ ኬር አስቀምጠው ገብተው ተጠቅመው መውጣት እንዲችሉ እናደርጋለን ማለት ነው። ለዚህ ፐርፐዝ ይሄን ነገር አመቻችተናል። ስለዚህ 3ኛ ፍሎሩ ሙሉ ሪክሬሽን ሴንተር ነው ያደረግነው። ይሄ የታሰበው እንግዲህ በጣም ብዙ ሚሊዮን ብሮችን ቤት ቢሆን ብዙ ሚሊዮን ብሮችን ማግኘት ይቻላል፣ ግን የህንፃውን ቫልዩ አድ ለማድረግ ነው ይሄን ነገር እንትን የተባለው ማለት ነው። ስለዚህ አንድ የሌክዠሪነት ምልክት ነው ይሄ። ስለዚህ ህንፃችን በጣም ሌክዠሪ ነው። አካባቢውን የሚመጥን አይነት ፕሮጀክት ነው እየሰራን ያለ ነው። ቢልዲንግ ኳሊቲውን ዲዛይናችን በጣም ዌል ዲዛይንድ የሆነ ዲዛይን ነው ያለን። ብዙ ሰው መጥቶ ሊወደው የሚችል አይነት ዲዛይን ነው ያለን ማለት ነው። መኖሪያው ከ4ኛ ፍሎር ነው የሚጀምረው። ሁሉም ባለ 3 መኝታ ቤቶች ናቸው ያሉን። 3 መኝታ ፕላስ ተጨማሪ የሰራተኛ ክፍል ከነመታጠቢያ አለው ማለት ነው። ስለዚህ ከ160 ካሬ ጀምሮ አለ። የብርሃን ችግር የለባቸውን ቤቶቹ በህንፃው ላይ እያንዳንዱ ብሎክ ላይ ኦፕን ዳውኖች አሉ። ስለዚህ የቬንቲሌሽን ችግር የለባቸውም። ወደ አፍሪካ ህብረት ፌስ የሚያደርጉ ቤቶች አሉ። ወደ ኢስት ወደ ቡልጋሪያ ፌስ የሚያደርጉ ቤቶች አሉ። ከዛ ውጭ ደግሞ ወደ መዋኛ ገንዳ ወደ ሪክሬሽን ሴንተሩ ፌስ የሚያደርጉ ቤቶች አሉ ማለት ነው። 160፣ 162 ካሬ፣ 188 ካሬ፣ 208 ካሬዎች ናቸው ያሉት ማለት ነው። እያንዳንዱ ሁለቱም ብሎክ ላይ ዛኛው ብሎክም 2 ኤሌቬተሮች አሉት። አንድ ፍሎር ላይ አንዱ ብሎክ ላይ 4 አባወራ ነው ያለው። በተመሳሳይ ዛኛውም 4 አባወራ ይኖራል ማለት ነው። ስለዚህ ለ4 አባወራ 2 ኤሌቬተሮች አሉት። በጣም ሰፋ ያለ ለቀቅ ያለ ኤሌቬተር አለው ማለት ነው። ስለዚህ ባካፕ ጄኔሬተር አለ፣ የከርሰ ምድር ውሃ አለ። ይሄ እንግዲህ G+23 ተገንብቶ እንደዚህ አይነት ነገሮች ግዴታ ነው። ከG+5 በላይ ከተገነባ ያው መንግስትም ስለሚያስገድድ ማለት ነው። ስለዚህ እዚህ አካባቢ ያለው ነገርም በዚህ መልኩ ነው የሚሆነው ማለት ነው። በእንደዚህ አይነት ሎኬሽኖች ላይ ኢንቨስት ማድረግ የምትፈልጉ ታች በማስቀምጥላችሁ ስልክ ደውሉልኝ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።